ሰላም እንዴት ናችሁ? የጁኒየር አካዳሚ ቤተሰቦች፣ በዛሬው ቪዲዮአችን ኮሚኒኬቲቭ እንግሊሽ ስኪል 1 ሚድ ኤግዛም ይዤላችሁ መጥቻለሁ። ቪዲዮውን እስከ መጨረሻው ከተከታተላችሁት ትሪክ በሆነ መንገድ እንዴት ፈተናችሁን እንደምትሰሩና ስትራክቸሩን በዛው ሚድ ፈተናችሁ እንዴት እንደሆነ አወጣጡን በዛው ታዩታላችሁ። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ላይክ እና ሼር በማድረግ ጁኒየር አካዳሚ ለተማሪዎች እንዲዳረስ አድርጉልኝ። ቀጥታ ወደ ጥያቄው እንገባለን። ያው ከዚህ ጋር ከፊት ለፊት እንደምታዩት የፓሴጅ አለ። ከፓሴጅ የወጡ 4 ትሩ ፎልስ ጥያቄዎች አሉ። እንደገና ደግሞ ሪፈረንስ እና ቮካብላሪ ጥያቄዎች አሉ። ከዛ የቀጠለ ደግሞ ግራመር ፎከስ ፓርት አለ። እያንዳንዳቸውን በግልጽ ማብራሪያ ያሳያቸዋለሁ። አሁን ወደ ፓሴጁ እንገባለን ማለት ነው። እዚህ ጋር እንደምታዩት ብላይንድ ሜን ኤንድ አን ኤሌፋንት ስቶሪ የሚላለ ባይዞ ፓሴጅ ስትሰሩ ፓሴጁን አንብባችሁ ወደ ጥያቄ እንዳትገቡ ማለት ሰዓት ይፈጅባችኋል ማለት ነው። ስለዚህ መስራት ያለባችሁ መጀመሪያ ጥያቄውን ታነቡና ጥያቄው ምን እንደሚል የሆነ ፖይንት ትይዙና ከዛ በኋላ ነው ወደ ፓሴጅ መግባት ያለባችሁ እንጂ ፓሴጅ አንብባችሁ ጥያቄ እንዳሰሩ። ጥያቄውን አንብባችሁ ከዛ ፓሴጅ ማነው ጥያቄው የሚነግራችሁ ፖይንት አለ አይደለ? የሆነ ፖይንት ይጠይቃል። ስለዚህ ያችሁን ፖይንት ትይዙና ወደ ፓሴጁ ተመልሳችሁ ነው መስራት ያለባችሁ። ስለዚህ አሁን እዚህ ጋር ሁለት ፓራግራፍ ነው ያለ። ፓራግራፉን ሰርቼ ጥያቄ መስራትም ይችላሉ። ምክንያቱም አነስ ያለች ስለሆነች ለመረዳትም ቀላል ስለሆነች በዛ መንገድ እንሰራለን ማለት ነው። እዚህ ጋር ምን ይላል? ዋንስ አፖን ኤ ታይም። እዚህ ጋር ታይትሉ ብላይንድ ሜን ኤንድ አን ኤሌፋንት ስቶሪ ይላል። ማየት የተሳናቸው ሰዎችና አን ኤሌፋንት ስቶሪ የዝሆኑ ታሪክ ይለናል። ዋንስ አፖን ኤ ታይም ዜር ሊቭድ 6 ብላይንድ ሜን ኢን ዘ ቪሌጅ። በአንድ መንደር ውስጥ በዕለታት አንድ ጊዜ በአንድ መንደር ውስጥ 6 ማየት የተሳናቸው ሰዎች ይኖሩ ነበረ። ዋን ዴይ ዘ ቪሌጀርስ ቶልድ ዜም። አንድ ቀን አንድ መንደርተኛ ነገራቸው ለነሱ ምን ብሎ? ሄይ ዜር ኢዝ አን ኤሌፋንት ኢን ዘ ቪሌጅ ቱዴይ። ዛሬ በዚህ መንደር ውስጥ ዝሆን አለ ብሎ ነገራቸው። ዘይ ሃድ ኖ አይዲያ ዋት አን ኤሌፋንት ወዝ። እነሱ ምንም አይዲያው የላቸውም ዝሆን ምን እንደሚመስል ከዚህ በፊት ማለት ነው። ዘይ ዲሳይድድ ኢቭን ዞ ዊ ውድ ኖት ቢ ኤብል ቱ ሲ ኢት ሌት አስ ጎ ኤንድ ፊል ኢት ኤኒዌይ። ምን አሉ? ወሰኑ። ዘይ ዲሳይድድ ወሰኑ። ኢቭን ዞ ዊ ውድ ኖት ኤብል ቱ ሲ ኢት፣ ምንም ቢሆን ከዚህ በፊት ማየት ባንችልም ግን እንድና ፊል እናድርገው፣ ተች አድርገን ፊል እናድርገው ይለናል። ኦል ኦፍ ዜም ዌንት ዌር ዘ ኤሌፋንት ወዝ። ሁሎቹም ወጡ ዝሆኑ ወዳለበት ቦታ። ኤቭሪ ዋን ኦፍ ዜም ተች ዘ ኤሌፋንት። ሁሎቹም ዝሆኑ ነኩት። ሄ ዘ ኤሌፋንት ኢዝ ኤ ፒላር said the first man who touched his leg። ምን አለ? የመጀመሪያው ልጅ ኤሌፋንት ኢዝ ፒላር ነው፣ እንደ አምድ ነገር ነው አለ። ምኑን ነክቶ ነው እንደዛ ያለ? ምኑን ነክቶ ነው? እግሩን ነካውና ምን አለ? ኤሌፋንት ኢዝ ፒላር ነው፣ አምድ ነው አለ። እግሩን ነክቶ ማለት ነው የመጀመሪያው ልጅ። oh no it's like a rope said the second man who touched the tail። ሁለተኛው ልጅ ደግሞ ምን አለ? it's like rope ገመድ ነው የሚመስል አለ። ሁለተኛው ልጅ ማለት ነው። ምኑን ነክቶ ነው እንደዛ ያለ? ጅናውን ነክቶ ገመድ ነው የሚመስል ብሎ ተናገረ። oh no it's like a thick branch of tree አለ። said the third man who touched the trunk of the elephant። ሶስተኛው ልጅ ደግሞ ምን አለ? thick branch of tree የዛፍ ቅርንጫፍ ነው የሚመስል ብሎ ተናገረ። ሶስተኛው ልጅ ምኑን ነክቶ ነው እንደዛ ያለ? ትራንክ ማለት ይሄ ኩምቢ ማለት ነው አይደለ? ኩምቢውን ነካውና የዛፍ ቅርንጫፍ ነው የሚመስል ብሎ ተናገረ። it's like big hand fan said the fourth man who touched the ear of the elephant። አራተኛው ልጅ ደግሞ ምን አለ? ቢግ ሃንድ ፋን የሆነ ትልቅ እጅ ደጋፊ ነገር ነው የሚመስል ብሎ ተናገረ። አራተኛው ልጅ ምኑን ነክቶ ነው እንደዛ ያለ? ጆሮውን ነክቶ ማለት ነው። it's like huge wall said the fifth man who touched the belly of the elephant። አምስተኛው ልጅ ደግሞ ምን አለ? huge wall ነው አለ። ማለት ሂውጅ ማለት ትልቅ ማለት ነው። ዌል ግድግዳ ማለት ነው። ትልቅ ግድግዳ ነው የሚመስል ብሎ ተናገረ። አምስተኛው ልጅ ምኑን ነክቶ ነው እንደዛ ያለ? ቢሊ ማለት ሆድ ማለት ነው። የዝሆኑን ሆድ ነካና ትልቅ ግድግዳ ነው የሚመስል ብሎ ተናገረ። it is like a solid pipe ነው የሚመስል said the sixth man who touched the tusk of the elephant። ምን አለ ደግሞ አንዱ ስድስተኛው ልጅ ደግሞ ሶሊድ ፓይፕ ነው የሚመስል። ፓይፕ ማለት ታውቃላችሁ አይደል? እነዚህ ውሃ የሚያስተላልፉ ፓይፖች እነሱ የሱ ሶሊድ ማለት ደረቅ ፓይፕ ነው የሚመስል ብሎ ተናገረ። ስድስተኛው ልጅ ምኑን ነክቶ ነው እንደዛ ያለ? ተስክ ማለት ጥርስ ማለት ነው። የዝሆን ጥርሱን ነክቶ ተስክ ነው የሚመስል ማን ነው? ሶሊድ ፓይፕ ነው የሚመስል ብሎ ተናገረ ስድስተኛው ልጅ። እሺ አሁን እንቀጥል። they began to argue about the elephant and every one of them insisted that he was right።
እነሱ ምን ማድረግ ጀመሩ? መከራከር ጀመሩ ስለ ዝሆኑ ማለት ነው። ኤቭሪ ዋን ኦፍ ዜም ኢንሲስትድ ዛት ሂ ዋዝ ራይት። መንደርተኛው እንደነገራቸው ችካሉ ማለት ሰውየው ትክክል እንደሆነ ኢንሲስት ማለት ችክ ማለት ነው። ችካሉ እሱ ትክክል እንደሆነ እንደነገራቸው ትክክል ማለት ሰውየው የነገራቸው ትክክል እንደሆኑ ችካሉ በሱ እውነታ ጋር ማለት ነው። ኢት ሉክድ ላይክ ዘይ ዌር ጌቲንግ ኤጂቴትድ። ኤጂቴት ማለት ተሸበሩ፣ ተናወጡ እንደማለት ነው። ማለት በክርክራቸው ተሸበሩ ምናምን ነገር ነው የሚለን። ዋይዝ ማን ዋዝ ፓሲንግ ባይ ኤንድ ሂ ሶ ዚስ። አንድ ልጅ ዋይዝ ማን የሆነ ጥበበኛ ምናምን ሰው ማለት ነው እያለፈ እያለ ተመለከተ ይህን ክርክራቸውን። ሂ ስቶፕድ ኤንድ አስክ ዜም፣ አቆመና ጠየቃቸው እነሱን። ዋት ኢዝ ዘ ማተር፣ ምን ችግር አለ፣ ችግሩ ምንድን ነው ምናምን ብሎ ጠየቃቸው። ዘይ ሰይድ ዊ ካኖት አግሪ ቱ ዋት ዘ ኤሌፋንት ኢዝ ላይክ፣ እኛ መስማማት አልቻልንም ኤሌፋንት ምን እንደሚመስል። ኢች ዋን ኦፍ ዜም ቶልድ ዋት ሂ ቶት ዘ ኤሌፋንት ዋዝ ላይክ፣ እያንዳንዳቸው ነገሩት ስለ ኤሌፋንቱ ማለት ነው። ፊል ያደረጉትን ለሰውየው ነገሩት። ዘ ዋይዝ ማን ካልሚሊ ኤክስፕሌንድ ቱ ዜም፣ ይሄ ዋይዝ ማን የተባለው ሰውዬ እያለፈ የነበረው ሰውዬ በግልጽ በሆነ መንገድ አስረዳቸው። እሺ ኦል ኦፍ ዩ አር ራይት፣ ሁላችሁም እኮ ትክክል ናችሁ። the reason every one of you is telling it differently because of each one of touch a different part of the elephant። ሁላችሁም እኮ ትክክል ናችሁ፣ ግን ዋና የተለያያችሁበት ምክንያት የዝሆኑን የተለያየውን ክፍል ስለነካችሁት ነው ብሎ ነገራቸው። so actually the elephant has all those future what you all said። ስለዚህ ሁላችሁም ያላችሁኝ እኮ ትክክል ነው፣ ግን ማለት ሁሉም የነገራችሁን ፊውቸር የዝሆኑ ፊውቸር ነው ብሎ ነገራቸው። ኦ አሉ እነሱ። ኤቭሪዋን ሳይድ ሁሎችም ኦ አሉ። there was no more fight። ስለዚህ ከዚህ በኋላ ክርክራችን ይበቃናል አሉ። they felt happy and they were all right። እነሱ ደስ ተሰኙ ማለት ሁሎችም ትክክል ስለሆኑ ደስታ ተሰማቸው ይለናል። ይሄን ይመስላል ፓሴጁ። አሁን ወደ ጥያቄው እንገባለን ማለት ነው። ምን ይላል? say true if the statement is correct, say false if the statement is incorrect። true false በሉ ነው። እሺ the blind man told the villager that there was an elephant in their village። ምንድነው የሚለን? ማየት የተሳናቸው ሰዎች ለመንደርተኛው ሰውዬ ነገሩት ኤሌፋንት በመንደሩ ውስጥ እንደሚኖር ነው የሚለን። ይሄ ፎልስ ነው አይደለ? መንደርተኛው ለማየት ለተሳናቸው ነገራቸው እንጂ ማየት የተሳናቸው ለመንደርተኛው አልተናገሩም አይደለ? ገለባበጠው። ስለዚህ ይሄ ፎልስ ነው። ሁለተኛው representing all, only one of the 6 men told the wise man what each of them thought the elephant was like። ሁሎችን ወክሎ ከማየት የተሳናቸው ወክሎ ለዋይዝ ማኑ እያንዳንዳቸው ያሰቡትን ነገሩት ነው የሚለው። ለዋይዝ ማኑ አይደለም ሁሎችም ነው የነገሩት። ስለዚህ መልሳችን ፎልስ ነው። እዚህ ጋር እንደምታዩት ተሰርቷል። ፎልስ ነው አይደለ? እያንዳንዳቸውን የነገሩት የዝሆኑን ፊውቸር እነሱ ፊል ያደረጉትን እንጂ ስድስቶችን ወክሎ አንድ ልጅ አልተናገረም። ስለዚህ መልሳችን ፎልስ ይሆናል ማለት ነው። ሶስተኛው the message behind the story is that we can live together peacefully even though we do have different perception about our environment። የፓሴጁ ዋና ለማስተላለፍ የፈለጉት አለ we can live together peacefully፣ በሰላም መኖር እንችላለን even though ምንም የተለያየ ስለ አካባቢያችን የተለያየ different perception ቢኖረንም በሰላም መኖር እንችላለን። ይሄንን ሜሴጅ ይነግረናል የሚለን ትሩ ነው አይደለ? ይሄ ትሩ ነው ማለት ነው። ስለዚህ አራተኛው the blind men stopped fighting after the issue was settled። ማየት የተሳናቸው ክርክራቸውን ፋይቲንግ እነዚህ ክርክሩን አቆሙት። after the issue was settled ያ ችግራቸው ከተፈታላቸው በኋላ ክርክራቸውን አቆሙ ነው የሚለን አይደለ? ያው አቆመዋል። ትክክል ነው። ስለዚህ ትሩ ይሆናል ማለት ነው። አሁን ወደ ቮካብለሪ እና ሪፈረንስ ጥያቄያችንን እንመጣለን ማለት ነው። choose the correct answer for each of the following item ነው ምረጡ ነው የሚለን። what does they paragraph 1 line 2 prefer to ነው የሚለን። ፓራግራፍ 1 ላይን 2 ላይ ያለው ዘይ የምትለዋ ፕሮናውን ማንን ነው የምትወክል ነው የሚለን። እሺ ስለዚህ ፓራግራፍ 1 ላይን 2 ጋር እንመለስ። እሺ ፓራግራፍ 1 ላይን 2 ይሄ ነው አይደለ? ስለዚህ ዘይ የምትል ቃል አለች። እቺ እንደምታዩት እቺ ዘይ የምትል ቃል አለች አይደለ? ይቺ ማንን ነው የምትወክል ነው የሚለን ጥያቄው። ስለዚህ አሁን እነዚህ ፕሮናውን ማለት የስም
ውክል ማለት ነው አይደለ? ስምን ወክለው የሚገቡ ነገሮች ናቸው አይደለ? ስለዚህ አሁን ፕሮናውን በምትመልሱበት ጊዜ ከነሱ በፊት ያለውን ነው ከነሱ በኋላ በእነሱ እሱን ነው የሚያብራሩልን። ስለዚህ ዘይ የምትሏ ማንን የምትወክል ነው የሚለን። ስለዚህ ከዚህ ቀደም ያለውን አንብበን ነው መመለስ ያለብን። ስለዚህ once upon a time there lived 6 blind men in the village. One day the villager told them, hey, there is an elephant in the village today. They had no idea what an elephant was. ከዕለታት በአንድ ጊዜ 6 ማየት የተሳናቸው በአንድ መንደር ውስጥ ይኖሩ ነበር። አንድ ቀን አንድ መንደርተኛ ለነሱ ነገራቸው። ኤሌፋንት በዚህ ቀን ማለት በዚህ ዕለት በመንደር ውስጥ እንደሚገኝ ነገራቸው። ስለዚህ እነሱ ኤሌፋንት ምን እንደሚመስል አያውቁም፣ አይዲያው የላቸውም ነው የሚለን። ዘይ የሚያለት እነሱ እነማን ናቸው? እነሱ ማየት የተሳናቸው እነሱ ያለ ብላይንድ ሜን እችኛዋ ማለት ነው። ብላይንድ ሜን እነሱን ለመወከል ነው። ስለዚህ አሁን ወደ እንትናችን እንመለስ። ብላይንድ ሜን ይሆናል ማለት ነው መልሳችን። ስለዚህ ቪሌጀርስ መንደርተኞች ናቸው አይደለም። ስለዚህ መልሳችን ብላይንድ ሜን የሚለው ይሄ ይሆናል መልሳችን ማለት ነው። አሁን ወደ 6ኛው እንመለስ። የ6ኛው ጥያቄ ምን ይላል? ሁ ፓራግራፍ 1 ላይን 5 ስታንድ ፎር ሁ የምትሏ ሪሌቲቭ ፕሮናውን አሁንን ማንን ነው የምትወክል ነው የሚለን። ፓራግራፍ 1 ላይን 5 ጋር እንመለስ እና እንየው። ፓራግራፍ 1 ላይን 5 ላይ እንደምታዩት ሁ የምትል ቃል አያችኋት አይደለ? በቀይ ጻፍኩበት ላይ ሁ የምትሏ ሪሌቲቭ ፕሮናውን ማንን ነው የምትወክል ነው የሚለን። አሁን እንዲህ አይነት ጥያቄ ስትመልሱ ከነሱ በፊት ያለውን አይታችሁ ነው። አሁን ለምሳሌ ከሁ በኋላ ያለው ይታያችኋል አይደለ? ዘ ሰከንድ ማን አያችሁት አይደለ? ኦ ኖ ኢትስ ላይክ ኤ ሮፕ ሳይድ ዘ ሰከንድ ማን አያችሁታ? ዘ ሰከንድ ማን የምትሏ ትታያለች አይደለ? ዘ ሰከንድ ማን ሮፕ ነው የሚመስል ብሎ ተናገረ። ምኑን የነካው ጂኖን የነካው ማን? ዘ ሰከንድ ማን አያችሁት አይደለ? ዘ ሰከንድ ማን የምትሏን ትይዛላችሁ ማለት ነው። ዘ ሰከንድ ማን ሁ የምትሏ ዘ ሰከንድ ማን የምትሏን ትወክላለች ማለት ነው። ስለዚህ መልሳችን ዘ ሰከንድ ማን ነው ማለት ነው። አሁን እንመለስና ሁ የምትሏ ማንን ትወክላለች? ዘ ሰከንድ ማን። ይኸው ዘ ሰከንድ ማን። እሺ አሁን ወደ ቀጣይ እንግባ። 7ኛው ዚስ ብሎ ፓራግራፍ 2 ላይን 2 ላይ ሪፈርስ የሚያደርግ ማንን ነው? ዚስ የምትሏ ሪሌቲቭ ፕሮናውን ማን ነው ሪፈር የምታደርግ? እሺ ፓራግራፍ 2 ላይን 2 ፓራግራፍ 2 ይኸው ላይን 2 ጋር ሁለተኛው መስመር እችት። እሺ a wise man was passing። አሁን እንዲህ አይነት ጥያቄ ስትመልሱ ከሱ ቀደም ብላችሁ የተጻፈውን አንብባችሁ ነው ይሄን መመለስ ያለባችሁ። ስለዚህ a wise man was passing by and he saw this። አያችሁታል? እዚህ ጋር ቅድም እንደነገርኳችሁ ክርክር ጀመሩ ምናምን ነው የሚለን አይደለ? ኢትስ ላይክ ኤጂቴት ይላል፣ ተናወጡ፣ ተሸበሩ። ስለዚህ አንድ ሰውዬ እያለፈ እያለ ይህን ሽብራቸውን አየ። እነሱን ሳይሆን ማየት የተመለከተው ምኑ ነው? እንደዚህ ክርክራቸውን እያለፈ እያለ ክርክራቸውን አየ ነው የሚለን። ስለዚህ he saw this ይሄን አየ። ምኑን ያየ? ክርክራቸውን ያየ። ስለዚህ this የሚለው ክርክራቸውን ይሆናል ማለት ነው። ስለዚህ እንመለስና ጥያቄውን ነው። this የሚለው ምኑን ያየ? this ኤሌፋንቱን ያየ አይደለም። the blind man argument ማየት የተሳናቸው ክርክራቸውን ያየ። አያችሁት አይደል? እዚህ ጋር the blind man argument ማለት ክርክር ማለት ነው። ክርክራቸውን ያየ ነው የሚለን። ስለዚህ መልሳችን ቢ ነው። ያው እዚህ ጋር ተሳስቷል። መልሱ ቢ ነው። the blind man argument ክርክራቸውን ያየ ይሆናል ማለት ነው መልሳችን። 8ኛው become blank is an opposite for the word hesitate ማለት ቅድም እንደነገርኳችሁ መሸበር፣ መናወጽ ማለት ነው። ስለዚህ ፓራግራፍ 2 ላይን 2 ላይ ያለላችሁ ይለናል። ፓራግራፍ 2 ላይን 2 ያው እዚህ ጋር ፓራግራፍ 2 ላይን 2 hesitate የምትላለች አይደለ? እነሱ look like they were getting hesitate እንደተሸበሩ፣ እንደታወኩ፣ እንደተናወጹ ይታያል ነው የሚለን። ስለዚህ መሸበር ማለት ነው። እሺ አሁን ጥያቄውን እንስራው። become blank is an opposite for hesitate ማለት መሸበር፣ መናወጽ ማለት ነው አይደለ? ለመሸበር ለመናወጽ ተቃራኒ ቃል ማን ነው?
ዲስተረፕት ማለት መቋረጥ ማለት ነው። ይሄ አይደለም። የመሸበር ተቃራኒው ሃፒ መደሰት። አያችሁታ መደሰትና መናወጽ ይለያያል አይደል? ስለዚህ ኦፖዚት ቃላት ናቸው። አንግሪ ተናደደ፣ ይሄ አይሆንም። ነርቨስ አይደለም። ስለዚህ ኤጂቴት የሚለው መሸበር ነው። ሃፒ የሚለው ደግሞ ኦፖዚት ነው። ያው ኦፖዚት ወርዱን አያችሁት አይደል? እዚህ ጋር ኦፖዚት ወርዱን ነው የሚል አያችሁት አይደል? ኦፖዚት ወርዱ የኤጂቴት ኦፖዚት ወርድ ነው የተፈለገ። ስለዚህ ሃፒ የሚለው ቃል ይሆናል ማለት ነው። አሁን እንመለስ ወደ ቀጣይ ጥያቄ። ካልምሊ ፓራግራፍ 2 ላይን 4 ካልምሊ የምትለዋ ቃል ፓራግራፍ 2 ላይን 4 ጋር ሲኖኒም አያችኋት አይደል? እቺ ቃል ሲኖኒም፣ ይሄኛው አንቶኒየም ነው። ይሄኛው ሲኖኒም ነው። አንቶኒየም ማለት ተቃራኒ ነው፣ ግን አልተጻፈም እንጂ ኦፖዚት ማለት አንቶኒየም ነው። ሲኖኒም ማለት ተመሳሳይ ሲሚላር ማለት ነው። እሺ ይሄን ከያዛችሁ ለካልምሊ ተመሳሳይ ቃል ፓራግራፍ 2 ላይን 4 መጀመሪያ ቃሉን ነው። ፓራግራፍ 2 ላይን 4 አራተኛው መስመር እችት ካልምሊ የምትል ቃል አያችሁት አይደለ? ዘይ ዋይዝ ሚዝ ካልምሊ ኤክስፕሌንድ ቱ ዜም አያችሁታ። ዋይዝመን ሰውየው በተረጋጋ መንፈስ ረጋ ብሎ በግልጽ መንገድ አስረዳቸው ለነሱ ነው የሚል አያችሁታ። ካልምሊ ማለት ግልጽ በሆነ መንገድ አስረዳቸው ነው የሚል። እሺ ይሄን ከያዛችሁ አሁን ወደ እንትኑ እንመለስ፣ ወደ ጥያቄው። ካልምሊ ማለት ስሎሊ ነው አይደለም? ክሊርሊ ነው። ክሊርሊ ትክክል ነው አይደለ? ይሄው ክሊርሊ፣ ይሄው መልሳችን ይሆናል። አንግርሊ በተናደደ መንፈስ አይደለም። ፎርስፉሊ አይደለም። ስለዚህ መልሳችን ምንድነው? ክሊርሊ ይሆናል ማለት ነው። ሲኖኒም እንዳልኳችሁ ቅድም ሲሚላር ማለት ነው። ይህን ትይዛላችሁ ማለት ነው። አሁን ወደ ቀጣይ እንግባ። ፋይት ፓራግራፍ 2 ላይን 7 ሚንስ ፋይት ማለት ፓራግራፍ 2 ላይን 7 ጋር ምን ማለት ነው ነው የሚለን። ፓራግራፍ 2 ላይን 7 ፓራግራፍ 2 ላይን 7 እቺ አያችሁታ ፋይት የምትል ቃል አለች። ዜር ወዝ ኖ ሞር ፋይት አያችሁታ። ፋይት ማለት ይሄ ቦክስ ምናምን ሳይሆን ክርክራቸውን ነው። ክርክራችን ይበቃናል ከዚህ በላይ ለማለት ፈልጎ ነው። ስለዚህ ፋይት ማለት ያው ክርክራቸው ምናምን ለማለት ነው። እሺ ተመልሰን እንየው ጥያቄውን። ፋይት ማለት እዚህ ጋር ፒስ ሜኪንግ ሰላም መስራት ምናምን ነገር ነው። ይሄ አይደለም። አርጊውመንት ክርክር ነው። ክርክራቸው ነው አይደለ? ቅድም እንዳልኳችሁ ይሄ ይሆናል መልሳችን። አግሪመንት ስምምነት አይደለም። ሶሉሽን ይሄ በስተት ነው እስክሪፕቶ ያለ። ስለዚህ መልሳችን አርጊውመንት ነው። አግሪመንትም አይደለም፣ ስምምነት ማለት አይደለም፣ ሶሉሽንም አይደለም። ፋይት ማለት ክርክራቸው ነው። አያችሁታ እዚህ ጋር የነሱ ክርክር ነው እንጂ ስምምነት፣ ሰላም ምናምን ሶሉሽን ምንም አይደለም። ስለዚህ አርጊውመንት ይሆናል ማለት ነው። ቢ መልሳችን ቢ ይሆናል። 11ኛው touching the elephant is Billy. The fifth blind man perceived the elephant is a huge was as blank man. Touching the elephant is blank perceived it. አሁን እዚህ ጋር ምን መሰላችሁ የሚል ጥያቄ አሁን በደንብ ማስተዋል ያለባችሁ። ቅድም ፓሲዝ ያነበበኩላችሁ ላይ የምትይዙት ፖይንት አለ። እሺ እንመለስና ፓሲጅ አንድ ላሳያችሁ። ፓራግራፍ 1 ጋር ነው ይቺ ጥያቄ ያለች። አሁን እዚህ ጋር የምትይዙልኝ የመጀመሪያው ልጅ ፒላሩን ነካና ማነው ሌጉን ነካና ፒላር ነው አለ የመጀመሪያው ልጅ። ሁለተኛው ልጅ ደግሞ ቴሉን ነካና ሮፕ ነው አለ። ሶስተኛው ልጅ ትራንኩን ነካና ቲክ ብራንች ኦፍ ትሪ ነው አለ አይደል? ከዛ አራተኛው ልጅ ደግሞ ቢግ ሃንድ ፋን ነው አለ። ምኑን ነክቶ? ኤሩን ነክቶ። አምስተኛው ልጅ ቢሊውን ነካና ሂውጅ ወል ነው አለ። ስድስተኛው ደግሞ ታስኩን ነካና ሶሊድ ፓይፕ ነው አለ። ከዚህ ፓራግራፍ አይወጣም ከመጀመሪያው ፓራግራፍ። እሺ ይሄን ከያዛችሁልኝ አሁን እንመለስና ጥያቄውን እንስራ። እሺ ኤ ምን ይላል? ፈርስት የመጀመሪያው ልጅ ምኑን የነካው? የመጀመሪያው ልጅ ምንድን ነው የነካው? ቅድም ያልኳችሁ ሌጉን የነካው። አያችሁት አይደለ? ሌጉን ነካው። ስለዚህ ሌጉን ነካና ምን አለ? ፒላር ነው አለ። ስለዚህ ይሄም ስህተት ነው። ቢ ሰርድ ትራንክ ብራንች ኦፍ ትሪ። ሶስተኛው ልጅ ምኑን የነካውን ያልኳችሁ? ትራንኩን ነካው፣ ኩምቢውን ነካና ምን አለ? ቲክ ብራንች ኦፍ ትሪ። ብራንች ኦፍ ትሪ ነው የሚመስል ቅርንጫፍ ነው የሚመስል ብሎ ተናገረ አይደል? ይሄ ትክክል ነው። ሲ ሰከንድ ቴል ኤንድ ፒላር። ሁለተኛው ልጅ ምኑን የነካው? ቴሉን ጂናውን ነካና ሮፕ ነው የሚመስል ነው ያለ እንጂ ፒላር ነው ምናምን ያለ የመጀመሪያው ልጅ ነው። ስለዚህ ይሄ
አይሆንም መልሳችን። ሲ ዲ ፎርዝ ኢር ሶሊድ ፓይፕ። አራተኛው ልጅ ደግሞ ምኑን የነካው ጆሮ ነካና ቢግ ሃንድ ፋን ነው የሚመስል ብሎ ተናገረ። ስለዚህ ይሄም አይደለም መልሳችን። ስለዚህ መልሳችን ማን ነው? ቢ ይሆናል ማለት ነው። እሺ ይሄን ይመስላል የፓሲጅ ጥያቄያችን። አሁን ወደ ግራመር ፎከስ ፓርት ጋር እንገባለን። እሺ ፊል ዘ ብላንክ ስፔስ ዊዝ ዘ ኮሬክት ፎርም ኦፍ ዘ ቨርብ ጊቨን ኢን ብራኬት ራይት ዮር አንሰር ኢን ዘ ብላንክ ስፔስ ፕሊስ ይላል። እዚህ ጋር እሺ እንጀምር። ላስት ዊክ ዴር ብላንክ ብሎ ቨርቦች አሉ። ሲሪየስ አርዝ ኩዊክ ኢን ኢትዮጵያ። ላስት ዊክ በባለፈው ሳምንት በኢትዮጵያ የመሬት አደገኛ የሆነ የመሬት መንቀጥቀጥ ነበረ ብያለሁ ይላል ጥያቄው። አሁን ከዚህ ቀደም የሰራሁት ቪዲዮ ጋር ኪወርድ ማስመር እንዳስረሱ ብዬ ነገርኳችሁ ጋር አሁን እዚህ ጋር ኪወርዳችን ማን ነው? ላስት ዊክ የምትላለች አያችኋት አይደለ? ላስት ዊክ ኪወርድ ባይዙ ካለ ማስመር እንዳትረሱ። አሁን ላስት ዊክ፣ ኤጎ፣ የስተርዳይ እነዚህ የሚሉ ቃላት ካሉ ምንድነው ተጠቅሙ ያልኳችሁ ከዚህ ቀደም የሰራሁት ቪዲዮ ጋር ያላያችሁት ካላችሁ ተመልሳችሁ ማየት ትችላላችሁ። ሲምፕል ፓስት ነው አይደል ተጠቀሙ ያልኳችሁ። ሲምፕል ፓስት ደግሞ ፎርሙ ምንድነው? ሳብጀክት ፕላስ ቪቱ ነው። ቨርቡን ቨርብቱ ታደርጉታላችሁ። ስለዚህ ሃፕን ነው የተሰጠን ቨርብ። ያው ሶስቱም የሃፕን ፎርም ነው ግን ስትራክቸሩ ይለያያል። ስለዚህ የመጀመሪያው ሃፕንድ የሚለው የሲምፕል ፓስት ፎርም ስለሆነ ሃፕንድን ታስቀባላችሁ። ሃፕንስ ፕሬዘንት ነው አይሆንም። ሃድ ሃፕንድ ፓስት ፐርፌክት ነው አይሆንም። ከዛ እዚህ ጋር ደግሞ ምን ይላል? ሃቭ ሃፕንድ ነው ፕሬዘንት ፐርፌክት ነው። ፕሬዘንት ፐርፌክትን እዚህ ጋር አትጠቀሙ ማለት ነው። እሺ መልሳችን ምን ይሆናል? ሃፕንድ ይሆናል ማለት ነው። ላስት ዊክ የምትለዋ ኪወርድ ስላለች። እሺ ከዛ the lava erupted from underground many people and still the displaced people are away from their area። አያችሁታ ላቫው ይሄ ኢረፕት ያደረገው የፈነዳው ኢረፕት ማለት መፈንዳት ማለት ነው። የፈነዳው ከአንደርግራውንድ ኢረፕት ከአንደርግራውንድ ነው የወጣ እና መሬት ብዙ ሰዎችን ምን አድርጓል? ዲስፕሌስድ አድርጓል። ስቲል አሁን ድረስ ማለት ነው። ስቲል ማለት እስካሁን ስቲል ዘ ዲስፕሌስድ ፒፕል አር አዌይ ፍሮም ዜር ኤሪያ ኤንድ ሸልተር ኢን ሪፊውጅ ካምፕ። አያችሁት አይደለ? ስቲል አሁን ድረስ የፈነደው ስቲል አሁን ድረስ ሰዎቹ እየወጡ ነው ከአካባቢው እና ካምፕ ውስጥ ሸልተር ተጠልለዋል የሚለው ስቲል ማለት አሁን ድረስ አያችሁት? እስከ አሁን የሚል ሴንስ አለው። አያችሁት? እስካሁን ሰዎቹ ከአካባቢው እየወጡ ነው እና ካምፕ ውስጥ ሸልተር አድርጓል ማለት ተጠልለዋልን የሚለን አያችኋ። ስቲል አሁን ድረስ ሰዎች እየወጡ ነው ነው የሚለን። ስቲል የምትለው ቃል ሚኒንጉም ስትረዱት እስከ አሁን እንደዚህ የሚል ቃላት ካለ ፕሬዘንት ፐርፌክት ብትጠቀማላችሁ ብዬ የሰራሁት ቪዲዮ አለ። እዛ ጋር ማየትም ትችላላችሁ። ሙሉ ቪዲዮን ማየት ትችላላችሁ። ስለዚህ ፕሬዘንት ፐርፌክት ትጠቀማላችሁ ብዬ እንደነገርኳችሁ ማለት ነው። ፕሬዘንት ፐርፌክት ደግሞ ፎርሙ ምንድነው? ሳብጀክት ፕላስ ሃዝ ወይም ሃብ እንደ ሳብጀክቱ ፕላስ ቪ3 ማለት ነው። ስለዚህ እዚህ ጋር ሃዝ የሚለው ሲንጉላር ስለሆነ ሃዝ ትጠቀማላችሁ። ዲስፕለስድ ቪ3 ፎርሙ ነው የዲስፕለስ። ስለዚህ ሃዝ ዲስፕለስድ የሚለውን ትመርጣላችሁ ማለት ነው። ይሄኛው ዲስፕለስድ ቪ2 ፎርሙ ነው። ይሄ አይሆንም። ሃዝ ዲስፕለስድ ይሆናል መልሳችን ማለት ነው። ወዝ ዲስፕሌሲንግ ይሄ አይሆንም መልሳችን። ዊል ዲስፕለስም አይሆንም። ስለዚህ መልሳችን ይች ትሆናለች ማለት ነው። ማን ነው? ይቅርታ ይችኛዋ ሃዝ ዲስፕለስድ የምትለዋ ይች ትሆናለች መልሳችን ማለት ነው። እሺ አሁን ወደ ቀጣይ ጥያቄ እንሂድ። እሺ when the volcano was erupting ልክ ቮልካኖ ሲፈነዳ አለ a huge amount of water and sand come out from the underground። ልክ ይሄ እንትኑ ምንድነው የሚባለው? ቮልካኖ እሳተ ገሞሮ ሲፈነዳ ሂውጅ አማውንት ኦፍ ዋተር ብዙ አማውንት ያለው ውሃና አሸዋ ይወጣል ከመሬት ስር ይወጣል ነው የሚለን። አንለስ የምትላለች እዚህ ጋር አንለስ ማለት ኢፍ ኖት ማለት ነው። ወይ እቺኛ ቃል አንለስ ማለት ኢፍ ኖት ማለት ነው። እሺ አንለስ some measure are taken አንዳንድ ልኬቶች ተወስደዋል። the local
ዶለሪ ሎካል ዶለሪ ማለት የአካባቢው ነዋሪዎች ዊል ቢ ኤ ግሬት ፕሮብሌም አንዳንድ ልኬቶችም ተወስደዋል። እንደገና ደግሞ አካባቢው ማህበረሰቦች ምንድናቸው ምን ሆነዋል? ግሬት ፕሮብሌም በእንትን ውስጥ ናቸው፣ በትልቅ ችግር ውስጥ ናቸው ነው የሚለን። ዘ ኢንተርናሽናል ኮሚኒቲ ዳዝ ኖት ሾው ኤኒ ኮንሰርን አባውት ሰች ናቹራል ዲዛስተር አስ ዌል አስ ዋ ምንድን ነው የሚለን? ኢንተርናሽናል ኮሚኒቲው አለ ምንም ኤኒ ኮንሰርን ማለት ምንም አይነት አላሳሰብም፣ አልተጨነቀም ነገር ስለዚህ ናቹራል ዲሳስተር ምንም አይነት ማሳሰቢያ አልሰጠም። አስዌላስ ቱ ዘዋር ማለት አልተጨነቀም፣ አላሳሰበውም። እንደምኑ አስዌላስ ይላል፣ እንደምኑ እንደ ዋሩ እንደ ጦርነቱ ዳት ብላንክ ፕሌስ ኢን ኢትዮጵያ ሲንስ 2022 ይላል። አሁን እዚህ ጋር ምን ይላል መሰላችሁ? ይሄ ኢንተርናሽናል ኮሚኒቲው ምንም አልተጨነቀም፣ እንደምኑ እንደ ዋሩ አልተጨነቀም። መቼ ቱክ ላደረገው በ2022 በኢትዮጵያ ለተፈጸመው እንደዚህኛው ዋር ራሱ አልተጨነቀም ነው የሚለን። አሁን እዚህ ጋር ኪወርድ አለች አይደለ? ኪወርድ ማናት? እዚህ ጋር ሲንስ የምትላለች ያት ሲንስ 2022 የምትላለች። አሁን እዚህ ጋር ሲንስ ፎር የት ምንድነው ትጠቀማላችሁ አልኳችሁ ከዚህ በፊት የሰራሁት ቪዲዮ ጋር ፕሬዘንት ፐርፌክት ትጠቀማላችሁ ማለት ነው አይደለ? ፕሬዘንት ፐርፌክት ትጠቀማላችሁ። ፕሬዘንት ፐርፌክት ፎርሙ ምንድነው? ሳብጀክት ፕላስ ሃዝ ወይም ሃቭ እንደ ሳብጀክቱ ትወሰኑና ፕላስ ቪዝሪ ትጠቀማላችሁ ማለት ነው። ስለዚህ የመጀመሪያው ቱክ ይላል። ይሄ ሲምፕል ፓስት ነው። ሲምፕል ፓስት አንጠቀም። ውድ ቴክ ይላል። ፕሬዘንት ኮንዲሽናል አንጠቀም። ሃዝ ቴክን ይሆናል መልሳችን ሃዝ ቴክን ነው። ዊል ቴክ ይሄ ፊውቸር አንጠቀም። ስለዚህ መልሳችን ማን ነው? ሃዝ ቴክን ይሆናል ማለት ነው። ፕሬዘንት ፐርፌክት እንጠቀማለን። እሺ እንቀጥል። ቲንግስ ብላንክ ዚስ ማች ሬስ ኢፍ ዘ ግሮማን ኮሚኒቲ ሪስፖንድድ የሚል ቨርብ አለን። እሺ ቱ ዘ ሲቹዌሽን ኢን ኢትዮጵያ በኢትዮጵያ ለተከሰተው ይሄ ነገር አለ ኢዝ ማች ሲሪየስ ነገር ነው የሚለን ማለት እዚህ ጋር ቨርቡ ውድ እና ቢ ፎርም ነው አይደለ? የሆነ ፓስት አክሽን እያወራ ነው እንደምታዩት ያለፈ አክሽን አይደለ? በኢትዮጵያ ዘ ሲቹዌሽን ኢን ኢትዮጵያ ያለፈ አክሽን አይደለ? አክሽኑ እኮ ተፈጽሞ አልቋል። አንድ ጊዜ ፈንድቶ አልቋል እንትኑ እዚህ ጋር በኢትዮጵያ እንደሚለው ማለት ነው። ስለዚህ አሁን እዚህ ጋር ምን ትይዝላችኋል? ሲምፕል ፓስት። አሁን እዚህ ጋር ምን አይነት ስትራክቸር መሰላችሁ? አንደኛ ኢፍ የምትል ቃል ታያለች አለ እዚህ ጋር ኢፍ የምትል ቃል አለች። ስለዚህ ምንድነው ኢፍ? ኮንዲሽናል ቴንስ ነው አይደለ? ኮንዲሽናል ቴንስ በባለፈው ያስተማርኩት ቪዲዮ አለ። ኮንዲሽናል ቴንስ አሁን ቅድም እንደነገርኳችሁ ቴንሱ ምን አይነት ቴንስ ነው? ሲምፕል ፓስት ነው ማለት ያለፈ ታሪክ እያወራ ነው ያለ ማለት ዘ ሲቹዌሽን ይላል እኮ አያችሁት አይደለ? በኢትዮጵያ ስለተከሰተው ሲቹዌሽን እያወራ ነው። ያለፈ ታሪክ ነው እኮ ሙሉ በሙሉ ኮምፕሊት አድርጓል። ስለዚህ ሙሉ በሙሉ ያለፈ ታሪክ ነገር ከሆነ ደግሞ ምን አይነት ቴንስ ነው የምትጠቀሙ? ሲምፕል ፓስት ነው አይደለ? ሲምፕል ፓስት ደግሞ የትኛው የኮንዲሽናል ታይፕ አይነት ጋር ነው የምትጠቀሙት? ታይፕ ቱ ጋር ነው አይደለ? ሰከንድ ኮንዲሽን ጋር። ሰከንድ ኮንዲሽን ደግሞ ኢፍ ክሎዝ ጋር ምንድን ነው ያልኳችሁ? ኢፍ አለ እዚህ ጋር። ስለዚህ ፕላስ እቺኛዋ ያለች ኢፍ ፕላስ ቀጥታ ምንድን ነው የምትጠቀሙት? ኢፍ ፕላስ ቪቱ ፎርም ወይም ሲምፕል ፓስት ነው የምትጠቀሙት ማለት ነው አይደለ? ከዛ ሜን ክሎዝ ደግሞ ምን ይሆናል? ፕሬዘንት ኮንዲሽናል ወይም ውድ ፕላስ ቨርብ ዋን ይሆናል ማለት ነው። ስለዚህ አሁን እዚህ ጋር ምን አደረጉት መሰላችሁ? ሜን ክሎዝን መጀመሪያ መጡት። ምንም እንዳትደነጋገሩ። ሜን ክሎዝን መጀመሪያ መጡት። አያችሁት አይደለ? ቲንግስ አለና ምንድን ነበር ቅድም ያልኳችሁ? ውድ ፕላስ ቨርብ ዋን ነው አይደለ? ስለዚህ ውድ ፕላስ ቨርብ ዋን ያለ ስትራክቸር ሲመጡ ይሄኛው ነው አይደለም? ዊል ኖት ቢ ይሄም አይደለም። ውድንት ቢ ይሄኛው ነው መልሳችን አይደለም? ውድ ፕላስ ቨርብ ዋን ያው ኔጌቲቭ ስለሆነ ችግር የለም። ሹድ ኖት ቢ ይሄ አይሆንም። ውድንት ቢ ነው ማለት ነው። ሞር ብትጠቀሙት አሪፍ፣ ከሹድ ይልቅ ይሄኛውን ብትጠቀሙት አሪፍ ነው። ስለዚህ ውድንት ቢ ይሆናል ማለት ነው። ቅድም እንደነገርኳችሁ ሜን ክሎዝን ነው መጀመሪያ ያመጡት። ምንም ችግር የለም ቢቀያየር ፖዚሽኑ ኮማዋ ናት እንጂ የምትቀር
አሁን እዚህ ጋር ምን መሰላችሁ መያዝ ያለባችሁ ሜን ክሎዙ መጀመሪያ ከመጣ ከኢፍ ጀርባ እዚህ ጋር ትታያችኋለች አይደል? እዚህ ጋር ኮማ አይኖርም። ሜን ክሎዙ መጀመሪያ ከመጣ ኮማ አይኖርም። ምንም የሚፈጥረው ችግር የለም። ቨርቡን ስትራክቸር ምንም አይለውጡም። ብቻ ሜን ክሎዙ መጀመሪያ ከመጣ ኮማ ትተዋላችሁ ማለት ነው። ይሄ ምንም አዲስ ነገር የለውም። ምንም እንዳትረበሹ እዚህ ጋር። ስለዚህ መጀመሪያ መጣው። ስለዚህ ውድንት ቢ ትላላችሁ። ሜን ክሎዝ መጀመሪያ ካመጣችሁት ደግሞ ከኢፍ ጋር ማን ነው የሚሆን ያልኳችሁ ቅድም ሲምፕል ፓስት ማለት ነው። ሲምፕል ፓስት እስቲ ሪስፖንድድ ይላል። ሪስፖንድድ ማለት ቪቱ ፎርሙ ነው። ይሄ ይሆናል መልሳችን። ሃድ ሪስፖንድድ ይሄ አይሆንም። ሃቭ ሪስፖንድድ ሪስፖንድ አይሆንም። ስለዚህ መልሳችን ምን ይሆናል? ሪስፖንድድ ታይፕ ቱ ነው የምትጠቀሙት። አሁን እዚህ ጋር ታይፕ ቱ ከተጠቀማችሁ እዚህ ጋር ምንድነው መሆን አለበት? ውድንት ቢ ወይም ውድ ፕላስ ቨርብ ዋን ይሆናል ማለት ነው። ሁለቱም ኮንዲሽናል ታይፕ ቱ ስለሆነ ማለት ነው። ይሄን ትጠቀማላችሁ። አሁን ወደ ቀጣይ ጥያቄ ጋር እንግባ። እሺ unfortunately no one has shown any concern ማንም ሰው ምንም አልተጨነቀም፣ አላሳሰቡም። ምንም ነው የሚለን ማለት ማሳሰብ ያልተሰጠም ማንም ሰው ማሳሰብ ያልተሰጠም ነው የሚለን። if the condition blank this way the neighboring people will be in great misfortune አያችሁት አይደለ? አሁን እዚህ ጋር ምን ታያላችሁ መሰላችሁ? በደንብ ማስመር ያለባችሁ ኢፍ ክሎዙን ብላንክ ስፔስ ሰጣችሁ። አያችሁት አይደለ? ኢፍ ክሎዙ ብላንክ ከሰጣችሁ ቀጥታ መሄድ ያለባችሁ እስኪ ሜን ክሎዙ የሆነ ፍንጭ ይሰጣል ብላችሁ ተሩና ሜን ክሎዝ የት ጋር ነው? እዚህ ጋር ዊል ቨርዋ ይችትላችሁ ቨርዋ ዊል ቢ ትላለች። አያችሁት አይደለ? ሜን ክሎዙ ዊል ቢ ደግሞ ፊውቸር ትላላችሁ። ከዛ ፊውቸር ደግሞ የትኛው ኮንዲሽን ጋር ነው የምንጠቀመው ትሉና ፊውቸር ታይፕ ዋን ጋር። ስለዚህ ኮንዲሽናል ታይፕ ዋን ነው ማለት ነው ቴንሱ ብላችሁ ትወስናላችሁ። አሁን እዚህ ጋር ቁልፍ ቃል ማስመር ያለባችሁ ይችኛዋን ነው። ይችኛዋን ቃል በደንብ ማስመር አለባችሁ። ስለዚህ ዊል ቢ ይላል። ዊል ቢ ደግሞ ታይፕ ዋን ስለሆነ ታይፕ ዋን ጋር ደግሞ ሜን ክሎዙ ስለተሰጣችሁ ኢፍ ክሎዙ ምንድነው? ሳብጀክት ፕላስ ሲምፕል ፕሬዘንት ማለት ነው። ሲምፕል ፕሬዘንት ተጠቀማላችሁ። ሳብጀክት ፕላስ ቨርብ ዋን ወይም ቨርብ ኤስ ተጠቀማላችሁ ማለት ነው። ስለዚህ እዚህ ጋር እንደምታዩት ዊል ኮንቲኒው ይላል። ዊል ኮንቲኒው ይሄኛው አይደለም። ዊል ኮንቲኒው አንጠቀምም። በኢፍ ክሎዝ በኩል ሲምፕል ፊውቸር አንጠቀምም። ኮንቲኒው ይላል። ኮንቲኒውን አንጠቀምም። ኮንቲነስ ይላል። ይሄ ትክክለኛው ነው አይደለ? እንደምታዩት ምክንያቱም በኢፍ ክሎዝ በኩል ሲምፕል ፕሬዘንት ስለምንጠቀም ማለት ነው። ሃድ ኮንቲኒው አይሆንም። መልሳችን ኮንቲኒውስ ይሆናል ማለት ነው። ይህን ይመስላል የዛሬው ሚድ ፈተናችን። ቪዲዮ እንደተመቻችሁ ተስፋ አደርጋለሁ። ሚድ ጥያቄያችሁ ይህን ይመስላል። ስትራክቸሩንም በደንብ ይዩት፣ ማለት አወጣጡ እንዴት እንደሆነ በዛው ይዩት። የዛሬው ኮሚኒኬቲቭ እንግሊሽ ሚድ ፈተናችን ይህን ይመስላል። ቪዲዮ እንደወደዳችሁ ተስፋ አደርጋለሁ። ቪዲዮ ከተመቻችሁ ላይክ አድርጉልኝ። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ላይክ በማድረግ ሌሎችም ተማሪዎች ሸር በማድረግ ጁኒየር አካዳሚ ለተማሪዎች እንዲዳረስ አድርጉልን። ቻናሉም እንዲያደርግ አበረታቱኝ። በቀጣይ ዩኒት 4 ይዤላችሁ እመጣለሁ። መልካም ፈተና፣ መልካም የጥናት ጊዜ ተመኘሁላችሁ።